ኦሮሚያ ክልል ያለውን የኦነግ ሸኔ ነው የሚሏቸው እነሱ ታጣቂዎቹ ደግሞ ኦነግ ሸኔያችሁን የምትፈልጉበት ሂዱና ፈልጉ፣ እኛ ኦሮሞ ነፃነት ግንባር ኦነጎች ነን ነው የሚሉት። የስም እንትን አለ። መንግስት ኦነግ ሸኔ ይላቸዋል፣ እነሱ ኦነግ ነው የሚሉት። ታጣቂዎቹ ራሳቸውን በሚጠሩት ስም ልጥራ ኦነግ 8 ዓመታቸው ነው። እስካሁን ይሄ መንግስት ለምንድን ነው አንዳንዴ አከርካሪያቸውን ሰብረናል ይላል፣ አንዳንዴ የማያዳግም እርምጃ ወስደንባቸዋል ይላል በተደጋጋሚ አሁን ድረስ አሉ። እገታ ውስጥም እገታ ተፈጸመ ሲባል ዛሬም ከምነግራቸው አንደኛው ዜና እዛ አካባቢ ላይ በኦነግ ሸኔ የሚመራው ብለው ነው የሚናገሩት የመንግስት ሰዎች። እስካሁን መንግስት እነዚህን ታጣቂዎች ማጥፋት የከበደው ይላሉ። አሁን ሁለት አይነት ተሳቢዎች አሉ። አንደኛ የመንግስት ስልታዊ ደጋፊዎች ናቸው፣ መንግስት ራሱ ሆን ብሎ የሚያስታጠቃቸው ናቸው የሚሉ ወገኖች አሉ። ለዚህ ደግሞ ማሳያው ለምሳሌ የሀገር መከላከያ ሰራዊት ዛሬ የለበሳቸው ዛሬ የታጠቃቸው እነዚህ ሎጂስቲኮች ጫማዎች በላቸው እነዚህ ባለሶስት እግር ተሽከርካሪዎች በማግስቱ እነሱ እጅ ላይ ይታያሉ መሳሪያዎቹ ነው። እነዚህ ምናልባትም መንግስት ሆን ብሎ ለስልታዊ ድጋፍ ወይም ደግሞ ራሱ ድጋፍ እየሰጣቸው ነፍሳቸውን እየዘራላቸው ያሉ ታጣቂ ናቸው እንጂ እውነት አቅም ኖሯቸው አይደለም ይሄን ያህል ሰርቫይቭ ያደረጉት የሚሉ ወገኖች አሉ። ሌሎች ደግሞ ኖ ለመንግስት ከአቅሙ በላይ ሆነዋል ይላሉ። እስኪ በአንተ እይታ 8 ዓመት ሙሉ ኦሮሚያ ክልል ላይ የኦሮሞ ህዝብ በነገር ላይ በሁለቱም ጥይት የሚገደል ህዝብ ነው። በታጣቂም ይገደላል፣ በመንግስትም ይገደላል። አንዳንዴ ብዙ ድምፅ እንደሚሆናቸው ስላጡ ነው እንጂ ምድራዊ ሲኦል ውስጥ ያሉ ናቸው። እኔ ሁልጊዜ ዜናውን ስለማይ በጣም የሚገርም ህይወት ውስጥ ያሉ ናቸው። አንዴ ኦነግ ህዝባዊ አመፅ ጠራ ከቤት እንዳትወጡ የሚል ዘንድ የመንግስት ሰዎች መጡና ፈርተው የኦነግን ጥሪ ሰምተው ሁሉም ቤታቸውን ዘግተው ተቀመጡ። የመንግስት ሰዎች መጡና በተለይ ወለጋ ሆሮ ጉዱሩ አካባቢ ያለው አካባቢ ማለት ነው እናንተ ከቤት ያልወጣችሁት ከነሱ ጋር ተባባሪ ስለሆናችሁ ነው በሚል የሚገሉትን ገደሉ፣ የሚያስሩትን አሰሩ። የመንግስትን ዱላ ደግሞ ፈርተን ደግሞ ስንወጣ ታጣቂዎች ይመጡና እኛ ያወጣነውን ህግ ተላልፋችሁን የተገኛችሁት ይህ ንቀት ነው ብለው ደግሞ እነሱ የሚገሉትን ይገላሉ፣ አፍኖ የሚወስዱትን ይወስዳሉ። በሁለቱም ጥይት የሚመታ ህዝብ ነው። ይሄን በአንድ በኩል ያዝና መንግስት ባለፉት 8 ዓመታት ኦነግ ሸኔን ኮምፕሊትሊ ማጥፋት የከበደው ለምን ይመስላል? ወይም ኦነጎችን የኔ ቲዮሪ ብዙ ነው። እንዲህ ያለ ጉዳይ አጌን አንድ ሰው የሚመልሰው አይደለም፣ አንድ ድርጅት የሚመልሰው አይደለም። የተለያዩ ሪሰርች ተደርገው ኮንትሪቢዩት አድርገህ የሆነ መላምት ማስቀመጥ ትችላለህ እንጂ እና ሀሳብ ተጥበታለህ እንጂ አንድ ሁሉ የሚያሳምን ማቴማቲካል የሆነ እንትን የለውም፣ ፎርሙላም የለውም፣ ሶሉሽንም የለውም። አይ ቲንክ እኔ አንተ ያልካቸው ነገሮች በነገራችን ላይ ትሄድ አሁን አንተ ያልካቸው ነገሮች ስም ነፍስ ዘርተው ሰዎች ከሌ የሚባሉ በዚህ አንተ ባልከው ሂደት ውስጥ ያለፉ ሰዎች ያጋጥሙኛል። በእስራኤል ኔቸር የተነሳ ማለት ነው። በአንድ በኩል ኦነግ መጥቶ ቀለብ አቅርቡ፣ መድኃኒት አቅርቡ፣ ሐኪሞች ሊሆኑ ይችላሉ፣ ገበሬዎች ሊሆኑ ይችላሉ። በጣም ያሰቃያቸው ን ካልበዜ ገለዋቸዋል ወይ ዘርፏቸዋል። ያን ሲያደርጉ ደግሞ የመንግስት በነጋታው ደግሞ የመንግስት ባለስልጣናት መጥተው እናንተ ከጠላት ጋር ተባበራችሁ ብለው ኢቨን በአንደኛው ኬዝ ላይማ ታገቱና ስለዚህ ብር አንጦ ተባሉ። ለመንግስት ከተናገሩ ን ሊገሉባቸው ነው። ለመንግስትን ባይናገሩ ደግሞ መንግስት እንደገና እነሱን ባለፈው ብር ይዘው ሲሄዱ እንደተያዙ ሰዎች ማለት ነው ወደዚህ ወደ ጎሃጽዮን ወዴት ነው እና በእንደዚህ አይነት እንትን የሚያልፈው በየቀኑ ያጋጥሙኛል ሰዎች ሪል ስቶሪስ ማለት ነው ኢንዲቪጁዋልስ። ናው የኔ ሀሳብ ቴዲ ትልቁ የአብይ ትልቁ ድክመት ብዬ የማስበው ለሴኪሪቲው በቂ ቦታ አልሰጠም ብዬ ነው የማስበው። አብይ መጣና ካየህ ትኩረቱን በሙሉ ላይ ሰውዬ እዚህ ጋር ሪዞርት ምረቃ ነው የምታየው። ሚኒስትሮቹን ሁሉ ይዞር አይተህ እንደሆነ ለምሳሌ እንዳለ ሚኒስትሮቹን ሁሉ ይዝና ስሰማ ልብስ ልዋጭ ይዛችሁ ልታድሩ ትችላላችሁ ይባላል። ይህን ለቀጠሮ ለስራ ጉዳይም ስትቀጥር ሚኒስትር መስሪያ ቤት አታገኛቸውም። በነጋታው ደግሞ እሱ አብይ የሚያየው ይኸው ልማት ላይ ነን እኛ የሚለውን መሰጅ ነው። መንግስት ግን ኤኒ መንግስት የመጀመሪያው ትልቁ ትራምፕን በለው ትራምፕ ስትመለከተው በየቀኑ ከሚናገራቸው ነገሮች ውስጥ አብዛኛው የሴኩሪቲ ጉዳይ ነው። ስለ ኢራን ሊሆን ይችላል፣ ስለ እስራኤል ሊሆን ይችላል፣ ስለ ፓኪስታን ሊሆን ይችላል፣ ስለ ቬኔዙዌላ ሊሆን ይችላል። ንግዱ ነዳጁ ከሴኩሪቲ ቀጥሎ ይመጣል። ሴኩሪቲውን የሚያደርገው ለቢዝነስ ሊሆን ይችላል እና የአብይ ስትመለከተው ለሴኩሪቲው በቂ ትኩረት በቂ ቦታ አልሰጠውም። እንደ መንግስት ማለት ነው። የመንግስት አፕሮቹ ትልቁ መንገድ መገንባት ላይ ምን አገባው? አሁን ለምሳሌ ሄዶ እንጦጦ ይኸው ሰራሁኝ ብሎ ፊልም መስራት ታውቀዋለህ። በጣም አድካሚ ስራ ነው። ዶኪመንተሪ መስራት አድካሚ ነው።
አንድ ጠቅላይ ሚኒስትር 130 ሚሊዮን ህዝብ የሚመራ ጠቅላይ ሚኒስትር በእንደዚህ አይነት ጉዳዮች ላይ በየቀኑ 5-6 ሰዓት ስፔንድ የሚያደርግ ከሆነ ግን መቼ ነው የሴኩሪቲ ጉዳዩን ገምግሞ አጥንቶ ባለሙያዎችን ኤክስፐርቶችን ሰምቶ መፍትሄ ኮንሲስተንት የሆነ ማለት ነው መፍትሄ የሚሰጠው መቼ ነው? አብይ የሴኩሪቲውን ጉዳይ በእኔ አስተያየት የኮሪደሩን ያህል የወንዝ ፕሮጀክትን ያህል የሪዞርቶቹን ያህል ቦታ አልሰጠውም ብዬ ነው የማስበው እንጂ ጊዜ ሰጥቶ ትኩረት ሰጥቶ ኤንድ ስትመለከተን ሲዘገብም እንዲዘገብ አይፈልግም አይደል? ቅድም እንዳልኩ አርሲ ውስጥ በነ ኤልያስ መሰረት ዘገባ 30-50 ሰው አካባቢ ተገደለ። በሀገረ ስብከቱ ቤተ ክህነት ሊቀ ጳጳስ ደብዳቤ ስም ያላቸው 13 ሰዎች ሊስት ተደረጉ። በሰብአዊ መብት ኮሚሽን 3 ሰዎች ተደረጉ። በዚህ ሁሉ ሂደት ውስጥ መንግስት ካደረ ከዋለ ከቆየ በኋላ ግድ ሆኖበት ምላሽ ሰጠ እንጂ መጀመሪያ ላይ ጸጥ ነው ዜናው። የኢትዮጵያ መገናኛ ብዙሃን መንግስት አያወሩትም። ዋይ መንግስት የሚፈልገው ኢሜጅ ያቅድም የነገርኩ ነው። ፖዘቲቭ ልማታዊ መብራት፣ ብልጽግና፣ ምረቃ ምናምን ነገር ነው። ኢት ሾውስ ዩ የመንግስት ትኩረት የቱ ጋር እንደሆነ ማለት ነው። እና እኔ ሴኪሪቲውን ግን ኢቨን ኢመርጀንሲ ይታወጅ የለን ቴዲ ኢመርጀንሲ 2023 ኦገስት ላይ አማራ ክልል ይሄ እንትኑ የተካረረ ሲመጣ ኢመርጀንሲ ለ10 ወር አካባቢ 2 ጊዜ ተራዝሟል። ያራዘመው አውጆ ነበር። ኢመርጀንሲ ጊዜም አውጆ ይሄንን ጉዳይ ስራዬ ብሎ ይዞ ሌላ መቆም ያለበት ነገር ሁሉ መቆመም ካስፈለገው ቢኮዝ አሁን የተባሉት ልማቶች ቴዲ አሁን ለሙ የተባሉት ነገሮች ዘላቂ የሆነ ሴኪሪቲ ከሌለ ይወድማሉ እኮ። አትክልቶች ውሃ ጠጪ ይፈልጋሉ። መብራት ሜንቴናንስ ይፈልጋል። አስፓልት በየቀኑ መጠጋገን ይፈልጋል። ቴዲ ወንዝ በየቀኑ ቆሻሻ ይሄ ወንዝ ልማት ተብሎ ከጊዮን ጀርባ አይተኸዋል። በጣም የሆነ ቀን ተመርቆ በዛ በወሩ ነው ምናምን ስትሄድ እንደገና መልሶ ጋርቤጅ ሞልተዋል። ወይ የዜናውን የዕለቱን ብቻ ነው ያየው፣ ፍጆታውን ነው ብልጭልጭ መሆኗል። ቋሚ ነው። እነዚህ ነገሮች የሴኪሪቲ የተረጋጋ ስቴብል የሆነ አስተዳደር ይፈልጋሉ። አይ ቲንክ እኔ ትልቁ ችግር ብዬ የማስበው መንግስት በቂ ትኩረት ሰጥቶ ይሄን አጉልቶ ማሳየት አልፈለገም። ሚኮዝ ኔጌቲቭ ሜሴጅ ይልካል። ሀገሪቱ ስቴት ኦፍ ኤመርጀንሲ ታወጀ ቢባል ወይም የሴኩሪቲ ጉዳይ ላይ በየቀኑ ብሪፊንግ ቢኖር፣ መግለጫ ቢኖር፣ መመሪያ ቢኖር፣ ዜና ቢኖር በቃ ሀገሪቱ ሰላም አይደለችም ጦርነት ነች ተብሎ ስለሚታሰብብኝ በሚል ምክንያት 13 ሰው ስም ያላቸው ጾታ ያላቸው ቤተሰብ ያላቸው ሰዎች ተገለው እንደዋዛ ነው። ሀፍ ማስት እንትን አይወርድም፣ ሰንደቅ ዓላማ አይወርድም፣ ብሔራዊ ሐዘን አይታወጅም። ምንም ነገር በቃ እንደ ኖርማል ይላል። ወይራስ ባስ ተገልብጦ ኔፓል ወንዝ ውስጥ ገባ ሲባል የሐዘን መግለጫ ይልካል ይሄ ሰውዬ ማለት የሌላ ሀገር ሲሆን ማለት ነው። እና አይ ቲንክ እኔ በእኔ አስተያየት ሴኪሪቲ የዚህ መንግስት ፎከስ አይደለም። ውስጡን ሊሆን ይችላል የሰዎችን የሚናገሩ ሰዎችን ማፈን ማሳደድ ምናምን ነገር፣ እንደ አገር ግን ዋነኛው ስትመለከትም ትኩረታቸው አገር በቀል ኢኮኖሚ አይኤምኤፍ መጥቶ ይሄን ያህል ብር አግኝተን ከዱባይ ይሄን ያህል አግኝተን እንደዚህ ገብተን የሚለው ላይ ነው እንጂ ሴኪሪቲ እርምጃ ወስደን የሚል ነገር የለም። አይ ቲንክ የመንግስት ትኩረት አቅጣጫ ስህተት ነው። ኮምፕሊትሊ ያስተዳደሩ አፕሮች ለሀገሪቱ ጉዳይ ተገቢና የሚመጣት ነው ብዬ አላስብም። በዛ ምክንያት ብዬ ለማስወደድ የመንግስት ደጋፊዎች ብዙ ተቃዋሚዎች ደካማ ጎኑን ብቻ ነው የሚያዩት ወይም መጥፎ ጨለምተኛ ፓርቱን ብቻ ነው የሚያዩት እንጂ የተሰሩ ድንቅ ነገሮችን አትናገሩም ይላሉ። ለማንኛውም ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ እንደው አስደናቂ ነገሮች ሰርተዋል። እነዚህ ነገሮች ሳልናገር ባላልፍ ንፉግነት ነው ብለህ የምታስባቸው ልጠቅሳቸው የምችላቸው ነገሮች አሉ። ባለፉት 7 ዓመታት የሌለ በሳቸው ዘመን ያየው አዲስ ነገር አለ ዋው የሚያሰኝ ቢኮዝ የእኔ ስራ አይደለም ይኖራል ቴዲ ቱ ቢ ኦነስት። ግን እኔ አሁን ዳትስ ኖት ማይ ጆብ ራይት ቴዲ። ለምሳሌ እኔ ተቃዋሚ ነው ራሴን አይደንቲፋይ ማድረገው እንደ ተቃዋሚ አድርጌ ነው። እዚህም ቢሆን እኮ ነው የምልህ አሁን የኮንሰርቫቲቭ ፒየር ፖሊየቭ እኮ ትሩዶ ወይም ካርኒ የካናዳን ኢኮኖሚ 7% አስገባው ብሎ መናገር አይጠበቅበትም። 8 ማድረግ ይችል ነበረ። አክቹዋሊ 10 መሆን ነበረበት። እኛ ብንሆን ኖር እናደርገዋለን ብሎ እኮ ነው የሚናገረው። የኔ ስራ አይደለማ። አንደኛ፣ ሁለተኛ ያን እኮ መንግስት የሚያወራለት 48 ሰዓት ነው 24 ሰዓት። ስለዚህ ያ ቋተ የሚለውን ታይትል አሰጠም። ቋተ ኢኔሴንስ ቋሚ ተቃዋሚ እኔ ከተቃውሞ አንጻር ቴዲ መሆን ያለበት ለእኔ መለኪያው ቫዮለንት እና ኖን ቫዮለንት የሆነ ብዬ ነው። አይ ዶንት ዋንት ቢ ቫዮለንት። ለምሳሌ ተነሱና አፍርሶት ይሄን በሉት ከትክቱት ምናምን ብዬ አልልም። አይ ሪስፔክት ትጥቅ ትግል ውስጥ የገቡ ሰዎች። አይ ዶንት ብሊቭ በትጥቅ ትግል። ከትጥቅ ትግል መለስ ግን ኖን ቫዮለንት በሆነ መንገድ መንግስትን የስ ቋሚ በሆነ መንገድ ተከታትሎ
መተቸት፣ ማጋለጥ፣ ማሳጣት ኢትስ ኦኬ ኢትስ ኖርማል ብዬ ነው የማስበው። ዜን ቴል መሰለ ህዝቡ የለም ተክሌ ለምሳሌ ነገ ወዳደራለሁ ካልኩኝ አይ ተክሌ ዝም ብሎ ጨዋሂ ነው ዝም ብሎ ተቺ ነው ብሎ ይናቀኝ ይጥፋኝ ይተወኝ ነው ማለት ኮስቱ እሱ ነው የኔ ኮስቱ ነው ማለት የስ ከቋሚ ተቋሚ ነው ሶ ዋትስ ሮንግ ዊዝ ዛት አይ ዋንት ቱ ቢ ቋሚ ተቋሚ በዛ መልኩ ነው መንግስትን አሸንፌ ስልጣን ይዘው ብዬ ካሰብኩኝ ዋትስ ሮንግ ዊዝ ዛት ዘ ፕሮብሌም ኢዝ እነዚህ ሰዎች ኤቭሪ ታይም ኢቭን ግን እንድትል እኮ አይፈቅዱልህም። በጣም ሪዞርቱ ያምራል በቃ ዩ ማስት ስቶፕ እዛ ጋር ፉል ስቶፕ ሪዞርቱ ቆንጆ ነው ግን አይ ቲንክ የሚቀድም ነገር እኮ ነበረ they don't want that they don't want to listen to that የዛሬ ዓመት 2 ዓመት አካባቢ መሰለኝ ኢትዮጵያ ነበርኩኝ እና የሐላላ ኬላ ተመርቆ በቃ ይኸው ኑና ጎብኙ ምናምን ሲባል አንድ ጓደኛዬ ሊተራሊ ወሰደውና ሄደ በኔክስት ዴይ መኪናውን ይዞ ብሎ ነርቶ ሲሄደለ እንዴ ምንድነው የምታወራው ዘበኛው ሊከፍት ምንድነው የምታወራው አንተ ጀስት ገና የመንግስት ሚኒስትሮች ራሳቸው ሄደው አላለቁም እና ብሎ ገና አልተከፈተም። ከዛ በኋላ ደግሞ ሌሎች ሄዱ ቱሪስቶች ከተወሰነ ጊዜ በኋላ በጣም ፑርሊ ነው ማኔጅ የሚደረገው ኤሲ የለ ውሃ የለ መብራት 10 o'clock ላይ ተኙ ይባላል። ኢት ዋዝ ሚዘራብል ነው። አንድ ነገር ተሰርቶ ቢሊዮን ብር ከወጣበት በኋላ የትምህርት ሁኔታ ሳይሻሻል ሆስፒታሎች ሳይሻሻል መንገድ ሳይገነባ ከአዲስ አበባ ነገሌ 2 ሰዓት በላይ መፍጀት አልነበረበትም። 5-6 ሰዓት ይፈጃል። እስከ ዘዋይ ትመጣለህ። ከዘዋይ በኋላ እነሱ ይሄንን ብተች ነው የምልህ። በጣም ጥሩ ነው የሰራችሁት፣ ግን እዚህ ጋር ፑር ነው እንዲህ መሆን ይችል ነበረ። ይሄ መንገድ ማለቅ ይችል ነበር። አብይ ለዚህ ሁሉ የቅንጦት ሪዞርት ያወጣውን ብር ለኢንፍራስትራክቸር ለመንገድ ኢንፍራስትራክቸር ይላሉ እነሱ። ሪዞርቱ ምናምን ኢንፍራስትራክቸር አይደለም አልቸዋል። ከአዲስ አበባ ዘዋይ፣ ነጌሌ፣ አዋሳ፣ ሞያሌ የሚሰራ ሃይዌይ በጣም የሀገሪቱን አንድነት አክቹዋሊ ዩኒፋይ ማድረግ ኢቭን ለመከላከያ ፐርፐዝም እኮ ነው። ከአዲስ አበባ አንዴ በረ መከላከያ የሆነ እርምጃ ችግር ካለ ማለት ነው ለመውሰድ አመቺ ነው። የለም መንገድ አሜሪካን አትመለከት፣ ካናዳ አትመለከት። ካናዳን ዩኒፋይ ያደረጋት ቴዲ ሬልዌይ ነው እኮ ላይክ ሬልዌይ በ18ኛው ክፍለ ዘመን መጨረሻ ላይ ሬልዌይ ሲሰራ በ1867 አይ ብሊቭ ካናዳ ተቋቋመች። አሁን ጁላይ 1 ልደታችን ይከበራል። መንገድ፣ ባቡር እነዚህ ነገሮች ናቸው። አሜሪካንን ብትመለከት ከሲያትል ተነስተህ እዚህ ኢስት ኒውዮርክ ምናምን ድረስ እንደፈለግከው ሃይዌውን አቆራርጠ ጓደኞቻቸው ኢትዮጵያን ይሰራሉ፣ ትራካቸውን ይሰራሉ። 15 ቀን 2 ሳምንት 3 ሳምንት ከአንዱ ቦታ ወደ አንዱ ቦታ እየሸቀሉ ምንም ሳይደናቀፉ ሴኪሪቲ ሳያስቸግራቸው ብሔራቸው ማተር ሳያደርግ የያዙት መንጃ ፈቃድ ማተር ሳያደርግ እንደፈለጉ አንድ መንግስት ያንን ነው ማድረግ ያለበት። እዚህ አዲስ አበባ ቁጭ ብሎ ወንዝ አለማሁኝ ለአፍሪካ ዲፕሎማት ለዓለም ዲፕሎማት ከቦሌ ሲገቡ ሲወጡ የሚያዩት ቤተመንግስት ስራለ በቢሊዮን የሚቆጠር በዚህ ሰዓት ላይ ይሄንን ብተች በቋሚነት ካዋጣኝ ዋትስ ፕሮብሌም ዋትስ ሮንግ ዊዝ ዛት? ህዝቡ ቮት ሲያደርግ የምርጫ ቀን አይምርጠኝ ከፈለገ አንተ አተርባም ዝም ብለህ የተሰራው መተቸት ብቻ ነው ስራ፣ ስለዚህ አንመርጥህም ብሎ ሪጀክት ያደርገኝ የህዝቡ ስራ ነው፣ የብልጽግና ስራ አይደለም። ቴሌ እሱ ከሆነ ኬዙ በምታደርጉት የመታገያ አጀንዳ ዙሪያ ህዝብ አስተባብራችሁ ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ብዙ ጊዜ ፖለቲካ ፓርቲዎች ትጠራላችሁ፣ ሲከሽፍ ነው ማየው። ለምንድን ነው አሁን ይሄ ህዝብ አንድ ባንድ እያስገባው በጠይቃቸው? አዎ በዚህ ጉዳይ በዚህ መንግስት የተማረራለ ተስፋ ይቆረጣለ። ነገር ግን ደግሞ ዞር ሲል ደግሞ ልቡን የሚጥልበት የተቃዋሚ ፓርቲም ነፍስ ያለው ታጣቂ ማጣት ምናምን ታይበታለ። ብዙዎቹ የሚናገሩት ይህንን ነው። ይሄኛው ስብስብ ቢመጣ ጥርጣሬ ያለን ይላሉ አብዛኞቹ። መቸግራቸውን አይክዱም። ነገር ግን ልባቸውን እርፍ ሊያደርግላቸው የሚችል ታስታውስ እንደሆነ የ1997 ምርጫ ላይ ኢህአዴግ ቢወርድ አገራችንን ህዝባችንን ይዞ ሊጓዝ ይችላል ብሎ ያሰቡት ቅንጅት የሚባል ነበር። ለቅንጅት የወጣውን ህዝብ አይተሃል። በኢትዮጵያዊነት ዙሪያ ላይ ህዝቡን አስተባብረው ህዝባዊ እምቢተኝነት እስከ መቀስቀስ ሁሉ ሀገር መነቅነቅ የቻሉበት ጊዜ ነበረ። ልክ አሁን እንደዛ ጊዜ ተቃዋሚዎች ተከፋፍላችሁ ነው ያላችሁት እና የአንዳችሁ ሀሳብ ከአንዳችሁ ጋር ይጣረሳል። የህዝቡን ልብ ይሁንታውን ማግኘት አልቻላችሁም ይላል እና የቱ ጋር ነው ፌል ያደረጋችሁት? አቶ ልደቱ ከዚህ ቀደም ጋብዣቸው የከሸፍኩ ነኝ ብለዋል። በቃ እኔ የከሸፍክ ፖለቲከኛ ነኝ ብለው በግልጽ ተናግረዋል። በነገር ላይ በግልጽ በመናገር አቶ ልደቱ ያው በጣም ድክመታቸውንም ይናገራሉ እና ፖይንቴ ምንድነው? ተቃዋሚዎች ወይም ደግሞ ተፎካካሪዎች
በምታገሉት የመታገያ አጀንዳ ዙሪያ ላይ መሬት ላይ ያለውን ህዝብ ታግላችሁ ለመታገል እንዲያመቻችሁ ማስተባበር የከበዳቸው ለምን ይመስላችኋል? እንትን ተቃዋሚ ላይ እኮ ስልህ መንግስትን ተቻለሁ እቃወማለሁ ማለት ነው እንጂ የተቃዋሚ ፓርቲ አዲስ ታይም የለሁበትም ማለት እንትን ዜግነቴም የውጭ ሀገር ማለት ሳይሆን እንደው ስታያቸው ለምን ይመስላል? ብዙ ምክንያቶች አሉ። ብዙ ምክንያቶች ማስቀመጥ ይቻላል። ተመተዋልም እኮ ቴዲ ተቃዋሚ እኮ በጣም ተመተዋል። አንዱዓለም 5 ዓመት 6 ዓመት ታስሮ ነው የወጣው። እስክንድር ብትመለከት ጋዜጠኛው ታስሮ ነው የወጣው። ብዙዎቹ ተመቱ። እነ መረራ ጉዲናም ብትመለከት ታስረው መንቀሳቀስ ኦፊስ ከፍተህ አንዱ ትልቁ ችግር እኮ የዚህ መንግስት የኢትዮጵያ የዴሞክራሲ ፌሊየር በተለይ አብይ ከመጣ በኋላ ደግሞ የባሰበት በኢህአዴግ ሰዓት ትንሽ በተለይ ከ2010 በፊት ይሻል ነበር። 2009 የጸረ ሽብር ህግ ምናምን የሚባል ነገር ወጣ እና የዚህ የማያድ ህግ ወጣ። ደግሞ መንግስት ያልሆኑ ድርጅቶች በጀታቸውን ከ10% በታች በላይ ማግኘት አይችሉም፣ ካገኙ በሰብአዊ መብት በህግ ላይ መስራት አይችሉም ምናምን ተብሎ ተቃዋሚ ተመታ፣ ታሰረ፣ ተፈናቀለ። ስልቱም ለወጠ። በፊት በኢህአዴግ ሰዓት ትንሽ እንደሚሻል ነበረ። 3 ወር 4 ወር በጸረ ሽብር ህጉ የአሽር ቶርቻ ያደርግህና ከዛ በኋላ ፍርድ ቤት አቅርቦ የሐሰት ማስረጃ የሚሆን ኢቭን ፍርድ ቤት ለቀው ካለህም ራሱ ይለቃሉ እኮ። በእነዚህኞቹ ፍርድ ቤት እዚህ ጋር ለቆ እንትን ገላን ደግሞ ትፈለጋለህ ብለው ይሰውሩሃል። የት እንዳለም ለተወሰነ ቀን አይታወቅም። የሆነ የማፊያ የዱርዬዎች እንትን ነው የመሰለው። ቴዲ ራሱ ልደቱን የምትመለከተው ምሳሌ እዚህ ጋር ለቀውት ደግሞ እዛ ጋር አስገብተውት እኔ ተቃዋሚዎች ተመቱ። በጣም ቴዲ በጣም ተመቱ። ብዙዎቹ ቤተሰባቸው ተበተነባቸው። ታሪካቸው እኮ ስለማይናገር ስለማንጽፍ ነው ቴዲ እንጂ ቶርቸር የተደረጉ መውለድ የማይችሉ የመከኑ በጣም ሞራላቸው የተነካ ከዛ ድህነት፣ በሽታ፣ ስኳር ይመጣል፣ ፕሬሸር ተተኪም አልነበር አልተተካማ። ትልልቆቹ የተወሰኑትን ሞቱ አለም በህይወት የነበሩት እነ ፕሮፌሰር መስፍን ብትመለከት አረፉ። የተወሰኑት ደግሞ ወደ ኮፕ ተደረጉ። አሁን ብርሃኑ ነጋ ወልደው በገዛ እንትናቸው ገቡና ብዙዎቻችን ኢዜማ ላይ ተስፋ አድርገን ነበር ሲቋቋም። እኔንም ብትመለከተኝ ፐርሰናሊ በጣም አይትራይድ ሰፖርት ለማድረግ በተለያየ መንገድ፣ ግን አካሄዱን ለወጠ። ተቃዋሚ ነኝ ግን መንግስት ጋር መስራቱን የሚያዋጣው ሀገሪቱ ችግር ውስጥ ስላለች የሚል የራሳቸው ብዙ የማይገባኝ እንትን አመጡ እና አንደርስታንድ። ግን ተቃዋሚዎቹ በጣም ከምታስበው በላይ ተመተዋል። እንትን ፋይናንሽያሊ መንግስት ነው ትልቁ ቀጣሪ ኢትዮጵያ ውስጥ ሄዲ ኤንድ መንግስት ብልጽግና መጥቶ ባንኮቹን፣ የግል ትንሽ ቢዝነሶቹን፣ አስመጪ ላኪዎቹ ምናምን ሁሉ ብር በቢሊዮን የሚቆጠር ይቀበላቸዋል። ካልተቀበለ በታክስ ሊሆን ይችላል። በሆነ መልኩ መከራቸው ነው ያሉ፣ ላይሰንሳቸው አይታደስም ምናምን ነገር። ግን ተቃዋሚው ግን የአይነት አክሰስ የለውም። አሁን እዚህ ሀገር ገዢው መንግስትም ተቃዋሚ መንግስትም ለእኩል ነው አክሰሳቸው። ገዢው መንግስት የመንግስትን ሪሶርስ ቢጠቀም ለምርጫ ቅስቀሳ፣ ለፓርቲ ስራ ቢጠቀም በቃ ትልቅ ስካንዳል ተደርጎ መንግስት ዲዞልቭ ይደረጋል፣ ሌላ ምርጫ ይጠራል። ኢትዮጵያ ውስጥ ኢዝ ኖርማል። የመንግስት ባለስልጣን ምርጫ አስፈጻሚም ይሆናል፣ በመንግስት ካድሬም ይሆናል፣ የወረዳ አስተዳዳሪ፣ የዞን አስተዳዳሪ ምናምን ይሆናል። እዚህ ጋር እጩ ተወዳዳሪም ይሆናል። የመንግስት መኪና፣ የመንግስት ሪሶርስን መጠቀም፣ አዳራሽ፣ ፋሲሊቲዎች፣ ሰልፍ ማድረግ ቻሉ እነሱ አይደለ? ተቃዋሚዎች ሲጠይቁ ሰልፍ አልተፈቀደላቸውም። ባለፈው ጠይቀው እኮ ነበር። ይሳካም አይሳካም ማለት ነው። ከዚህ ከምርጫው በፊት አልተፈቀደላቸውም ወይ? ራስ መንግስት ግን ከምርጫው 3 ቀን ነው 4 ቀን የመጨረሻውን ቀን የምርጫ ቀን ሮብ ቀን መሰለኝ ሰልፍ እንደፈለጉ ጠሩ። የፈለጉትን ያህል ሜዳው እንትን አይደለም፣ ይሄ ሌቭልድ ፊልድ አይደለም ትሄድ እና ተቃዋሚውን ትንሽ ከዛ ለምን አልተሰዋችሁም? የበለጠ ለምን ከዚህ በላይ አልታሰራችሁም? ለምን አልተደበደባችሁም? አዳማ ሄዳችሁ ሰልፍ አልጠራችሁም? ነጌሌ ሄዳችሁ ሻሸመኔ ለማለት ትንሽ ይከብዳል። አገሩ ያንተ ሲሆን ነው እንደዛ ማድረግ የምትችለው። በት አገሩ ራሱ ያንተ አልሆነ መጀመሪያ። ስለዚህ አንደርስታንድ የምነሳውን ትችት ተቃዋሚዎች ላይ ብዙ ችግር አለባቸው። ድክመት፣ ኢጎ ምናምን ነገር አለ። የኮምፒተንስም ጉዳይ አለ፣ የብቃት የምናምን ጉዳይ። ግን የመንግስት ዱላው ለብዙ ዘመን ለ30 ምናምን ዓመት የደረሰባቸው ድብደባ፣ የሞራል ፊዚካልም ቶርቸር አይ ቲንክ ከባድ ነው። ቴዲ ኦቨርካም ማድረግ እሱ ከባድ ነው። አዲስ ትውልድ ደግሞ አልተካም። የድሮቹ ያው ሞቱ አለፉ። ብዙ ፖለቲከኞች ብዙዎቹ ማወያያቸውም እዚህ ከሀገር ውጭም ያሉ ይሄ መንግስት የኦሮሞማን የበላይነት ለማስጠበቅ የመጣ ነው ይላሉ። መሬት ላይ የሚታየው ደግሞ ኦሮሞም ላይም ጠንካራ ነው፣ ትግራይም ላይም አማራም ላይም ዱላን ፌርሊ ዲስትሪቢዩት የሚያደርግ ነው የሚሉም አሉ። አንተ ምን ትላለህ? ይሄ መንግስት
የኦሮሞ የበላይነት እያስጠበቀ ያለው ወይም ደግሞ ስፔሲፊካሊ ይሄ በጆርጅ ኦርዌል መጽሐፍ ኦል አኒማልስ አር ኢኳል በት ሰም አኒማልስ አር ሞር ኢኳል ዛን አዘርስ የሚል ሁሉም እንስሳቶች እኩል ናቸው፣ አንዳንዶቹ በተለየ ሁኔታ ከሌሎች እኩል ናቸው የሚል ንግግር አለ እና እንደዚህ አይነት ነገሮች አሉበት ብለህ ታስባለህ ወይስ የቤት ነገር የለውም? አንደኛ ነገር በማቴማቲካሊ ብንሄድም በቁጥር ድሮ እኮ ቲፒኤልኤፍ በነበረ ሰዓት የነሱን የትግሬዎች መንግስት ያስመሰለው ነገር በቁጥርም ትንሽ እንትን አይልም። መጀመሪያውኑ አራቱ ፓርቲዎች 25% ተከፋፈሉ አይደል? በህዝብ ብዛት ስትመለከት ትግራይ 6 ወይ 7% ነው። ዴሞክራቲካሊ ካሰብከው ያን ያህል ነበር ማግኘት የነበረባቸው፣ ግን ከቁጥራቸው በላይ 25% አገኙ። ፓርቲው 25% ተካፈሉ ስልጣኑን፣ አማራ፣ ኦሮሞ፣ ደቡብ ምናምን ብለው። በጣም አንፌር አንዲሞክራቲክ ነው። በዛ እንኳን ብትሄድ ተመልከት፣ የሆነ ቦታ ላይ ሄደ ስትገባ 25%ቱ ቲፒኤልኤፎች ካየ በጣም ሃይሊ ዲስፕሮፖርሽነትሊ እንትን ብሏል፣ ሪፕሬዘንትድ ነበሩ፣ ኦቨር ሪፕሬዘንትድ ነበሩ። ወራስ አሁን በአሁኑ ስትመለከት ግን በኦሮሞዎቹ ማቴማቲካሊም ብንሄድ ስንት ፐርሰንት ነው ኦሮሞ? 35 30 ኦብቪየስሊ ከመቶ ነገር ብናስቀምጥ 35ቱ ኦሮሞ ሊሆን ይችላል ዴሞክራቲካሊ ብለን እናስበው። ከዛ አንፃር የቁጥር መጨመር ልታይ ትችላለ በብዙ ቦታ ላይ። ግን ጂኦግራፊካሊ ደግሞ ማዕከላዊ መንግስት አዲስ አበባ፣ ኦሮሚያ ዙሪያውን ኦሮሞች ይበዛሉ። በተወሰነ መልኩ አብሮ መንግስት ስትሆን የሚመጡ ፕሪቪሌጅስ፣ ቤኔፊትስ፣ አድቫንቴጅስ አሉ። ናቹራል የሆነ እንትን ማለት ነው። ክቤክ ኢትዮጵያ የካናዳ መንግስት መቀመጫ ክቤክ ቢሆን ፍራንኮፎኖቹ ሞር ሊበዙ ይችላሉ በእንትን ውስጥ ጂኦግራፊካሊ፣ እና በዛ የሚመጣ አድቫንቴጅ 40% ሊያደርሳቸው ይችላል ተጠቃሚነታቸውን። ከመቶ ውስጥ 40 ኦሮሞ ቢሆን ሌላው 15 አማራ 10 ምናምን ሌላ ቢሆን ቁጥራቸው ጎልቶ ይታያል። ከዛ አንጻር የሚፈጥረው ኢሉዥን አለ። ቢ መንግስት ራሱ ደግሞ ሆን ብሎ የሚፈጥረው ያን አይነት ኢሜጅ አለ። ልክ አዚፍ ለኦሮሞዎቹ ፕሮጀክት ማድረግ የሚፈልገው ሊስን የእናንተ መንግስት እኮ ነው ሚንስ በንግግሮቹ ላይ አብይ አንዳንዴ አይተህ እንደሆነ የሚጠቁም አለ። ይሄ ላስት እንትን ጀርባ ወይ እንትኑ ችግር ከመጣ ምሽጉ ልክ ኦሮሞዎች የሚያስመስል ሜሴጅ ይልካል በተለያየ መድረክ ንግግር ሲያደርግ ማለት ነው። ሶስተኛ ደግሞ ያው ኢትዮጵያ ሂስቶሪካሊ ኢትዮጵያ ድሮ አማራዊና ኦርቶዶክሳዊ መልክ ነበራት አይደለም? የዚህ 91 በኋላ ኢህአዴግ ከመጣ በኋላ እንትን ያለው አይዲዮሎጂ ሬት አለም እንደዛ አይደለም? ከዛ በፊት የነበረችው ኢትዮጵያ አንድ አይነትነት ነው፣ አንድነት ሳይሆን አንድ አይነትነት ነው የነበረው። ሁሉም ነገር በአማርኛ ኢሜጅ ነው፣ ዘፈኑም፣ አለባበሱም፣ ምግቡም፣ ቋንቋችንም፣ የስራውም ብሔራዊ ቋንቋም ብሔራዊ መዝሙር ተብሎ በእንትን ነው እና ኢትዮጵያ የአማራ እና የአማርኛ ኦርቶዶክስ መልክ ስላላት እሱን መበረዝ አለብን ነው አይደለም? ይሄ 36 ዓመት የነበረው አይዲዮሎጂ እሱ ነው። ከዛ አንጻር የተወሰኑ ደግሞ ኦሮሞ ተገቢውን ቦታ አላገኘም በሀገሪቱ ውስጥ በሀገሪቱ የፖለቲካ ኮንፊገሬሽን ውስጥ ኢሜጅ ውስጥ ቦታውን አላገኘም የሚልም እንትን ስላለ በዛ ምክንያት የኦሮሞማ መንግስት የሚያስመስለው እንትን ተፈጥሯል። በት አይ ዶንት ቲንክ ለኦሮሞ የቆመ የሚበጅ መንግስት ነው። አይቅድም ነካክተዋል። ቴዲ ለምሳሌ ነጌሌን ብንወስድ አሁን ነጌሌ ስመላለስ ብዙ ጊዜ እስር ቤቱን ስጠይቅ ሳጣራ አንዳንድ ሰዎች ገና ስሰማ አይ ቲንክ ኦሮሞዎች ናቸው የሞሉት። በከፍተኛ ሁኔታ ተጠቂዎች የሚጨቆሉት፣ የሚታሰሩት፣ ቶርቸር የሚደረጉት፣ የሚንገላቱት አይ ቲንክ ከምናስበው በላይ በቁጥር ስቲል ከሄድን አይ ቲንክ ኦሮሞ ማጆሪቲነታቸው በአድቫንቴጅ በጥቅማጥቅም ብቻ ሳይሆን በበደልም ጭምር ነው። አክቹዋሊ ይህም የመጣው ፖሊሲ መፈናቀሉ ሊሆን ይችላል። የስ የሚጠቀሙ ቤኔፊት የሚያደርጉ አሉ፣ የሚጎዱም ያልተሰማላቸው ጩኸታቸው ድምፃቸው ኦሮሞዎች አሉ። እና እኔ ለኦሮሞም ጠንቅ የሆነ መንግስት ነው ብዬ ነው የማስበው። በት ሰዎች ግን ኦሮሞማን የሚያሰፍር ምናምን የሚሉትን አርጊመንት አይ አንደርስታንድ፣ ግን አይ ዶንት ዋና ኢንተርፕሬት ዳት ልክ አዚፍ ይሄ መንግስት ለኦሮሞ ፌቨር የሚያደርግ የኦሮሞ መንግስት ነው አይነት የሚለውን ኢሜጅ ግን ብዙም አልገዛውም። ቴዲ በዛ መልኩ አልረዳውም። 7ኛ ዙር ሀገራዊ ምርጫ እንዴት አየው? አይ ቲንክ የምርጫ ኳሊቲዎችን አያሟላም። ጀስት ሪቹዋል ነው ይሄ። ምዕራባውያን እንትን ይፈልጋሉ። ምዕራባውያን ምርጫ ካለመኖር አንድ ዲሞክራቲክም ቢሆን ምርጫ ቢኖር ይወዳሉ። በየአመቱ በየ5 ዓመቱ በየጊዜው ፔሪዮዲካሊ
የሆነ ተደረገ የሚለው እንትን የተወሰነ እንትን ይሰጣቸዋል፣ የመረጋጋት ስሜት ይሰጣቸዋል። ቢኮዝ ታስታውስ እንደሆነ እኮ በኢትዮጵያ ራሱ ኮንቴክስት 2020 ላይ አንዱ ትልቅ ከህወሓት ጋር ችግር የፈጠረው ምርጫ አይደለም፣ ኮቪድ መጣ። ስለዚህ በኮቪድ ምክንያት ምርጫ ማድረግ አንችልም አሉ እነ ብርቱካን ሚደቅሳ። ያን ተከትሎ ኦኬ በቃ እሺ ምንም ማድረግ እምቢ ሲል ምርጫ ከሌለማ ኦክቶበር በኋላ መንግስት የለም አሉ እነ ልደቱ ህወሓቶች ምናምን ነገር በቃ መንግስት የለም። ህወሓት ግን ኦገስት ላይ ካስታወስክ ምርጫ ያደረገና ሴፕቴምበር ላይ መንግስት መስርቻለሁ አለ። ይህ አይነቱ የሌጂቲሜሲ ጥያቄ እንትን ይፈጥራል፣ ትንሽ ቀውስ ይፈጥራል፣ ክራይሲስ ቫኪዩም ይፈጥራል ብለው ያስባሉ። ከዛ አንጻር ባይታዘቡትም ብዙም እንትን አድርገው ባይወስዱትም ምርጫ ቢኖር ሪቹዋል የሆነ እንደ ሴሬሞኒያል ቢሆን ቢኖር ደስ ይላቸዋል። ከዛ አንጻር ዝም ብሎ ተካሄደ። ምርጫ ግን ልለው አልችልም። ምርጫ ቴዲ እኔ የዕለት ሁለት ምንም ችግር አልተፈጠረ ሊሆን ይችላል። አሁን ብዙ ጊዜ ሰዎች የዕለት ሁለት ተጭበረበረ እኔ ብቻ ሮጭ የተወዳድሬ ለምንድን ማጭበረበረው? አይዶንት ኒድ እኮ የዕለት ሁለት ማጭበርበር አያስፈልገኝም። ኦፍኮርስ ብዙ የማጭበርበር ችግሮች ነበሩ፣ ግን ኢንጀነራል ነው ኢንጀነራል አንተ ራስህ ተወዳዳሪ ከሌለ ዋይ ውድ ዩ ሪግ ዛት ኢሌክሽን ራይት? አይ ቲንክ ምርጫ ለእኔ ፕሮሰስ ነው፣ ሂደት ነው፣ የዲሞክራሲ አካል ነው። ዲሞክራሲ ደግሞ የረጅም ዘመን የዓመታት ግንባታ ነው። ፓርቲዎች ከአሁን ጀምሮ እንደ ልብ ኦፊስ መክፈት ካልቻሉ፣ እንደ ልብ አባላት መመልመል ካልቻሉ፣ እንደ ልብ ተቃውሞ ሰልፍ መጥራት ካልቻሉ፣ እንደ ልብ ሀሳባቸውን መግለጥ ካልቻሉ ከ5 ዓመት በኋላ 6 ወር ሲቀር የሆነ ቴሌቪዥን ላይ ምናምን ሰዓት ገድበ በል እንትና ኢህአፓ 5 ደቂቃ አለህ ብልጽግና 3 ደቂቃ አለ ብትል ያኛው ብልጽግና እኮ ዓመቱን ሙሉ 5 ዓመት ነበረው እኮ እንደፈለገው 5 ዓመት እንደፈለገ በቃ ይሄን ገነባን ቤት ሰጣል ከፈለገ መዥረጥ አድርጎ ይሄው ለአዲስ አበባ እንትን ላሉ እዚህ ጋር ሰጠናቸው ይሄው እዚህ ጋር እንደዚህ አደልን ምናምን እያለ እኮ በዓል በመጣ ቁጥር ዶሮ ዘይት ምናምን ይሰጣል። እና በመንግስት ሪሶርስ ቅድም ያልኩ ነው ካምፔን ሲያደርግ የነበረው ይህ በጣም የተዛባ ነው። ምርጫ የሚኖረው ምንድን ይሄ ነገር ቴዲ ገንዘብ ነው ምንድን ነው? ስለዚህ መስራት እኔን ለማንቃት ነው። ምርጫ አልለውም። ምርጫ የለም፣ ይሄ ቀልድ ነው፣ ፌዝ ነው። ምንም ጀስት እንትን ሪቹዋል ዝም ብሎ ይሄ እንትን አለ፣ ደንብ ለደንቡ የሚደረግ ግብር አለ አይደለም። ይሄ አንዳንዴ ድሮ ጨሌ የሚባል የኛ ቤት ነበሩ። ጨሌ ነው ጨሌ እንደ በየዓመቱ የሚያደርጉት አለ። የሆነ ቀን ቁጭሉና እንትን ቅቤ ይደረጋል ምናምን ነገር ሴሬሞኒ አለ። አይ ቲንክ የአይነት እንትንም አርጌ ነው ያየው በ5 ዓመት የሚደረግ እንጂ ምርጫ ኢት ኢዝ ፌክ ኢሌክሽን ነው። ከምታየው ከምትሰማው በመነሳት ዛሬ ላይ ሆነ በቀጣይ 5 ዓመት ምን ሚሆን ይመስላል ኢትዮጵያ ውስጥ? ከባድ ነው፣ በጣም ከባድ ጊዜ ነው ከፊታችን ያለው። በጣም ዊንተር ኢዝ ካሚንግ የሚል እንትን አለ እንትን ፊልም ላይ ኤችቢኦ ምንድነው ያ 7 ነው 8 ክፍል ያለው ፊልም አለ፣ ጌም ኦፍ ትሮንስ ነው እሱ ላይ አለ ዊንተር ኢዝ ካሚንግ የሚል አለ። እና አይ ቲንክ በጣም ከባድ ጊዜ ነው ከፊታችን ያለው ቴዲ። ቅድም እንደነገርኩ ኢኮኖሚው ትልቅ ችግር ውስጥ ነው ያለው። የዶላር ምንዛሪ አሁን የዛሬ ዓመት 1 ሚሊዮን ብር ከጁላይ በፊት ጁላይ 2024 በፊት አይበልድ መሰለኝ አይደለም ብሩን የቀየሩት። በፊት 1 ሚሊዮን ብር የነበረው ሰው በ50 ምናምን ፐርሰንት ዶላር 55 ብር ነበር ይመነዘበው እና 150 ነው። በዛ ጊዜ ብር የነበራቸው ሴቭ ያደረጉ ቤት ለመስራት ሰዎች ቤት ሴቭ ያደረጉ ነበር። ኦቨርናይት መሬት እንትናል ወደቀ። የስራ አጥነት በጣም እንትን ነው። ሙስና በጣም ተንሰራፍቷል። ቴዲ አጌን በተለያየ መንገድ ፐርሰናል ኢንፎርሜሽን ያገኛለሁ። ይህን ሰዎች 5 ሚሊዮን ብር ታክስ ከመጣበት ይነዋት 1 ሚሊዮን ብር ለኔ ስጠኝና 300 ሺህ ያደርግልሃለሁ ቢባል ያን ይመርጣል። ሰዎች ያን ያደርጋሉ። ድሃው ከቢዝነስ እየወጣ ነው፣ አቅም እያጣ ነው። ስሞል ቢዝነስ በጣም ስሞል ቢዝነስ እና ገበሬዎች በጣም ኢምፖርታንት። ጦርነቱ እንደ ማዳበሪያው ምናምን እንደ ልብ በየቦታው እንዳይሄድ ያደርጋል። አማራው ክልል ላይ ብዙ ወጣቶች ህፃናት ትምህርት ቤት አቋርጠዋል ለዓመት ለ2 ዓመት ለምናምን ነገር። ይሄ ናሽናል ዩኒቲ በጣም የጠፋ ነው። ቅድም ያልከውን ኦሮሞ፣ አማራ የሃይማኖትም ኤሌመንት የተጨመረበት ነው። ራይት አርሲ ጋር አሁን የተከሰተው ነገር ቫዮለንሱ የሚፈጥረው እንትን አለ። መንግስትን ትረስት የማመን ነገር ጠፍቷል። ጀስትስ የለም፣ ፍትህ የለም። ሰዎች ይገደላሉ እንደዋዛ 10፣ 15፣ 20 ሰው ይታጨዳል፣ እንደ ሽንኩርት ይቀረደዳል። ተጠያቂ የለም፣ ለፍትህ የሚቀርብ የለም። ዩ ሉዝ ትረስት ማለት ነው። መንግስትን ትረስት አጣ። መንግስት በተወሰነ መልኩ ትረስት ኮንፊደንስ ሲኖርህ እኮ ነው
ሴኪር እንደሚያደርግ ፕሮቴክት እንደሚያደርግ የአካባቢውን እንትን የሚረዳ አይደለም። አብይ አሁን ያለበት አቅምን አላቅም ብድግ ብሎ የባህር በር ግድ ያስፈልገናል ብሎ እንኳን ደስ አላችሁ አገኘን ብሎ እንትን ከመሰረ ሶማሌላንድ ጋር አደረገ። ን ወዲያውኑ በቃ ሸሸገ ጠፋና ደግሞ በሰሜን በኩል ደግሞ ነው የግድ ነው አሰብ አላግባብ ነው የተወሰደችው እንደገና ብሎ ደግሞ ሌላ ጦርነት ለኮሰ። ን የግብጾች ጉዳይ አለ በዚህ በእንትኑ ምክንያት በወንዙ ምክንያት በግድቡ ምክንያት ዝም ብሎ የሚቀመጡ ን ከሱዳን ጋር ሱዳን ህወሓትና ቲፒኤልኤፍ እና ኢፒኤልኤፍን እጃቸውን ይዛ መሀል አዲስ አበባና አስመራ ያስገባቻቸው ሱዳን ነች። ቴዲ ይሄ ጀስት ማንም ብዙም በኢትዮጵያ ታሪክ ላይ ያላነበበ ሰው በእኛ ዕድሜ የሚያውቀው ነው። ከሱዳን ጋር ትጣላለህ እንደገና ከዚህኛው ከአልቡርሃን ጋር ተጣላ። ኦብቪየስሊ አልቡርሃን ቲፒኤልኤፎችን በኢትዮጵያ ታሪክ ቀደም ቴዲ የዘለለው ነገር አንዳንዴ እንደንትን ይወራል። ይሄ ባንዳ ምናምን ነገር ይላሉ። ኢትዝ ኖርማል። በኢትዮጵያ ታሪክ አንዱ ሌላውን ለመጉዳት አሸንፎ ስልጣን ለመያዝ ከውጭ ኃይል የሚሆን ከሌላ ኃይል ጋር ኮላቦሬት ማድረግ የነበረ ነው። ልታስቆመው አንችልም። እናንተ ኦቨርናይት ባንዳ በለኝ ምንም በለኝ አብይን ጠላት አድርጌ ከሳልኩትኝ ሻዕቢያ የሚያስታጥቀኝ ከሆነ ወደዛ ይሄዳሉ ሰዎች። እኔ ማለት አይደለም አይሚን የሚፈልጉ ኃይሎች ማለት ነው። ሁኬርስ አባውት ባንዳ የሞራል ጥያቄ ማን እንትን ያደርጋል? እዚህ ጋር መጥቶ በድሮን ቤተሰቦችን ገደለብህ። ልጆች ትምህርት ቤት እየሄዱ አይደለም። ማምረት አዝመራህን መሰብሰብ አልቻልክም። አንድ አዝመራ አንድ ገበሬ ኢትዮጵያ ውስጥ ካመለጠው በቃ አለቃቀም ዘሩን ሊበላ ነው። በዚህ ሰዓት ላይ ሻዕቢያ ጋር እኮ ብሰራ ባንዳ ልባል ነው ብሎ ያስባል ሰው እንዴ? ኖቦዲ ኬርስ አባውት ኤንድ በእኛ ዕድሜ እኮ ብርሃኑ ነጋ እኮ በእኛ ዕድሜ አርበኞች ግንባር ኢሳት አስመራ ገብቶ ህወሓትን እገለብጣለሁ ብሎ ታግሏል እኮ። ሴም ፐርሰን ናው አብይ ውስጥ ገብቶ ሲሰራ እኔን ሻዕቢያ ጋር ሄጄ ልስራ ብል ባንዳ ቢለኝ አልሰማውም በፍጹም። እንዴት አድርጌ ነው የምሰማው? ይሄ አካባቢውን ፖለቲካ የሆርሙዝ ጉዳይ ከኢራን ጋር ያለው የእስራኤል ሁኔታ ስትመለከተው የመኖች አሉ በዛ ጋር አይ ቲንክ ከኤርትራ ጋር ከጎረቤት ሀገር ጋር ሰላም ማድረግ ካልቻል ተስማምተን ችግራችን ሪዞልቭ ማድረግ ካልቻል ኢትዮጵያን ታሪክ በሙሉ ስትመለከተው በዛ በኩል ነው የመጣው። የተወሰነ ጊዜ በዚህ በወልወል በሶማሌ በኩል ገብተው ነበር ጣሊያኖቹ። አብዛኛው ችግር ግን ኢትዮጵያ የመጣባት በሰሜን በኩል ነው። በትግራይ በጎንደር እና በህወሓቶች በኤርትራ በኩል ነው አብዛኛው ጥቃት የመጣብን። በግብጾችን ብትመለከት፣ በጣሊያኖችን ብትመለከት፣ በቱርኮችን ብትመለከት ያን አካባቢ በሆነ ዊዝደም አብያን ዊዝደም አጣ። መጀመሪያ ላይ ዋይዝ መስሎን ነበር፣ የልጅ አዋቂ ብለነው ነበረ። ሂሎስት ዛት ዊዝደም አክቹዋሊ እብሪት መጣ። ሲረጋጋ ስልጣኑ ዙፋኑ ሲጸና በጣም ተረጋጋ ተስጋይ እና የነዋት አልሰማም አለ። በቃ እኔ ብቻ ነኝ እውነት ያለኝ፣ እውነትም መንግስትም ህይወትም እኔ ነኝ አለ እና አይ ቲንክ ኢት ኢዝ ጎና ቢ ቬሪ ታፍ ታይም አሄድ ኦፍ አስ። ይሄን አስታርቅልኝ፣ እያጠቃለልን ነው። በጣም ወሳኝ ነገር ነው። መግባት ላልቻላችሁ በያላችሁበት ሆናችሁ ይህንን ጥያቄ አብላሉት። አብይ ወደ ስልጣን እንደመጣ ከኢሳያስ አፈወርቂ ጋር ነው ሰላም ያወረደው። የኖቤል ሽልማቱ ያገኘበትም አንዱ መንገድ ለሶስት አስርት ዓመታት የዘለቀውን ቋጠሮ የፈታበት መንገድ ነው። አውቶማቲካሊ አላያንስ ፈጠሩ ከቲፒኤልኤፍ ጋር በጋራ በመሆን ቲፒኤልኤፍን እንደ አንታጎኒስት ቆጥረው ሻዕቢያና ብልጽግና ቲፒኤልኤፍን አጠቁ። ወዲያው የፕሪቶሪያው ስምምነት መጣና 2 ዓመት የፈጀው ጦርነት ሳውዝ አፍሪካ ላይ በፕሪቶሪያ ስምምነት ሲቋጭ አውቶማቲካሊ ሻዕቢያና ብልጽግና ተጣሉ። ሻዕቢያ እኚህን ሰዎች ሳንጨርሳቸው ስምምነት ለምን ተደረገ የሚለው ኢንቴንታቸው፣ ይህን በተደጋጋሚ የሚናገራሉ። ኢሳያስ አፈወርቂ ተካደን ብሎ የሰጣቸው ኢንተርቪዎች፣ ንግግሮች አሉ። አብይ ከቲፒኤልኤፍ ሰዎች ጋር ፕሪቶሪያ ላይ መፈራረሙ ለሻዕቢያ ሰዎች ደስታ አልፈጠረም። ሻዕቢያዎች አውቶማቲካሊ ከቲፒኤልኤፎች ጋር አላያንስ ፈጠሩ። ቲፒኤልኤፎች ድጋሚ ሻዕቢያዎች ያደረሱባቸውን ረስተው ከእነሱ ጋር አላያንስ ፈጠሩ የሚባለውን ትርክት ሁላችሁ የምታውቁት ነው። ወደ ሱዳን እንሂድ። ሱዳን ላይ 2 ኃይሎች አሉ። አልበሽርን ለማስወገድ የሳፍ የሱዳን አርሚ ፎርስ እና የራፒድ ሰፖርት ፎርሱ አሉ። የሱዳን አርሚ ፎርስ አሁን አልቡርሃን የሚባለው ከሻዕቢያ ከቲፒኤልኤፍ እንዲሁም ደግሞ ከአንዳንድ ከፋኖ ኃይሎች ጋር አላያንስ ይፈጥራል። ከዚህ ኃይል ጋር ደግሞ አጌንስት የሆነው ደግሞ የራፒድ ሰፖርት ፎርሱ ነው። ይሄ የአምዳንድ አጋሏ የሚባለው ማለት ነው። እንደ መንግስት ስታይ ምንድነው ማድረግ ያለበት?
ለምሳሌ ከሳፍ ጋር ከሱዳን አርሚ ፎርስ ጋር ስልጣን ላይ ካለው ኃይል ጋር እንዳይሰራ እኛ ኃይሎች ኦልሬዲ ከመንግስት ጋር ተቃራኒ መንገድ ከያዙ ኃይሎች ጋር እየሰሩ ነው። እሾህን በእሾህ በሚለው በፖለቲካ ሲሄድ ያገኘው የራፒድ ሰፖርት ፎርሱ ነው። ከሻቢያ ጋር እንዳይጣላ በሻቢያዎች ፍላጎት ቲፒኤልኤፎችን መጨረስ አለበት የፌዴራል መንግስቱ። ያን አላደረገም። ይሄ ደግሞ የሻቢያ ፖለቲከኞችን አስኮርፏቸዋል። እንደ አንድ መንግስት ምንድን ነበር ማድረግ የነበረበት? በሁለቱም መንገድ ጸብ ውስጥ የሚከተው ነገሮች እንዳሉ ማሳያው ይሄ ነው እና የትኛውን መንገድ ነበር መውሰድ የነበረበት ሰስተነብል የሆነ ፒስ እንዲመጣ? ሰከን ብሎ የኢትዮጵያ አሚን በደርግ ሰዓት ነው። ትንሽ ስትመለከት ደርግ ላይ ነው ሳይድ ይዘን ሱዳን አማጽያንን ኤስፒኤልኤን ማሰልጠን ነጆን ጋራንግን ምናምን የገባው በሶማሌም እንደዚሁ ተቃዋሚዎች ማሰልጠን የገባው እንጂ ከዛ በፊት ንጉሱ ይከተሉ የነበረው የውጭ ጉዳይ ፖሊሲ ገለልተኛነት ያለበት ነው። ሳይድ አይይዙም። ወደ ጀስት ነው፣ ሞራሊ ራይት ነው፣ ወደ አሉት አይነት ሳይድ ነበር የሚያወራ እና አብይም አይኖ ሰምታይምስ አጣብቂኝ ውስጥ ትገባለህ። ግን አንዳንድ ጊዜ ለኢትዮጵያ ዘላቂ ኢንተረስት የሚመቸው ጊዜ ወስዶ ሰከን ብሎ ባለሙያዎች አማክሮ። አንዱ ትልቁ ችግር የአብይ የሰከነ በሳል ዲፕሎማትም ከጎኑ አትመለከትም። አይ ቲንክ አብዛኞቹ የበሰሉ ሰዎች መጀመሪያ ሲመጣ አካባቢ ሰብስቦ ነበር ካየህ። ከዛ በላይ ቀስ በቀስ የተሸርሸሩ የጠፉና ሁሉም ነገር እሱ አውቃለሁ ባይ ተንታኝ ሆነ። ስለዚህ እሱ የሚሰጠው ፖሊሲ አቅጣጫ ብቻ ሆነ እና አይ ቲንክ ኢት ኢዝ ኖት ኢዚ እንደ ፖሊሲ ሜከርስ እንደ ዲሲሽን ሜከርስ ሳምታይምስ የግድ ሃርድ ቾይስ ማድረግ አለብህ። አይ አንደርስታንድ ዛት። ግን እሱም ቢሆን ቀርበህ ኮንቪንስ ማድረግ መቻል አለብህ ኮንስቲትዩንሲን፣ ተከታዮችን፣ ህዝቡን። አልቲሜትሊ ማያስተችና ከትችት ከነቀፋ ነፃ የሆነ እንትን የለም፣ መፍትሄ የለም። አደንድ ኦፍ ላይ ላይሰራም ይችላል የምትሄድበት መንገድ። በእኔ አስተያየት ግን በሱዳን ጉዳይ ላይ ሂስቶሪካሊ የታወቀ ነው። እነዚህ ሰዎች የሱዳን ኃይል የኢትዮጵያን ተቃዋሚዎች አስታጥቀው ኢትዮጵያ በተለይ ደግሞ ኢንተረስታቸውን ከጎዳች ከነካችባቸው እንደሚያደርጉት የታወቀ ነው። በተቻለ መጠን የማስታረቁ ላይ አብይ በተለይ ደግሞ ቅልብ ተናግረሃል። የኖቤል ፒስ ፕራይዝ ሲያገኝ ዳት ኖቤል ፒስ ፕራይዝ የተሰጠው እኮ አብይ ቱ ቢሆነስ ይሄን ያህል ቢግ አቺቭመንት አድርጓል ተብሎ ሳይሆን ልክ እንደ ኦባማ ነው ለሚመጣው ለወደፊቱ ጋይድ እንዲያደርገውም ጭምር ነበር። አብይ የዛን ፒስ ፕራይዝ የሚጻረር አካሄድ ነው። ሾርት ተርም የዛሬን ብቻ ነው። አሁን የአሁኗን ነው የሚያየው አፕሮቹ አጠቃላይ ስትመለከቱ እና የውጭ ጉዳይ ፖሊሲውም ከዛ የመነጨ ነው በእኔ አስተያየት እንጂ የረጅም ጊዜ ኢንተረስታችንን ታርጌት አድርጎ የዓለም አቀፍ ሕግን መሰረት አድርጎ የተደረጉ ናቸው ብዬ አላስብም። አብይ አይ ቲንክ እሱን ነው መከተል ያለበት። የኢትዮጵያ ኢንተረስትም ደግሞ ያለው እሱ ውስጥ ነው ብዬ ነው የማስበው። ቴዲ ማል ላይ ማስታወቂያ መናገር አለብን። እያጠቃልልን ነው። ፎሎ እያደረጋችሁ እዚህ ውስጥ በነገራችን ላይ በኢሚግሬሽን ጉዳይ ላይ ትክክለኛው ሰው ማናገር ካለባችሁ ወደ ካናዳ ለመምጣት ካናዳ ያላችሁ በህግና በህግ ነክ ጉዳዮች ይኸው በዘርፉ ስፔሻላይዝ ያደረገው ሰው ይቅርታ ቴዲ ለመምጣት ስትል እንትን እንዳይሉ ደግሞ ሚስ ኢንተርፕሬት እንዳያደርጉት እንዳይመስላቸው የካናዳ ህግን በተመለከተ በሚለው ይሻላቸዋል። እንደሱ ይሻላል። ለመምጣት ስትል ደግሞ ነገ ብድግ ብለው በቃ ነው ትንሽ መጠንቀቅ አለብን። ጠንቀቅ ይፈልጋል። ስለዚህ ለዛም ነው ማንኛውም ነገሮች እሱ ያርማቸዋል። በህግ ቋንቋ እንዴት እንደሚባል ጋይድ ያደርጋቸዋል። ትክክለኛ ኢንፎርሜሽን የምታገኙት ከሱ ነው። እደግመዋለሁ ፕሊዝ። አንዳንዶቻችሁ ተዘረፍን ተጨበረበርን የምትሉት ከጉዳዩ ጋር ተያያዥነት የሌላቸውን ሰዎች ስለምታናግሩ ነው። እኔ ከነገርኳችሁ ነው። ትክክለኛው ሰው ተክሌ ነው። ፎሎ አድርጉት። ይህን ካልኩኝ በኋላ ነገ ያለው ነገር ምንድን ነው? ዘግየት ብለው ለገቡ ሰዎች ቶሮንቶ ምንድን ያለው ነገር? የስ ነገ ቶሮንቶ ይሄ የምትመለከቱት የኢትዮጵያን ካልቸራል ኤንድ ስፖርትስ ሊግ ኦፍ ካናዳ ተመስርቷል። ስፖርት የባዶ እግር እርምጃና 5000 የሴቶችና የወንዶች ሩጫ አለ። ፕሮፌሽናል አትሌትስ ናቸው በ5000 የሚወዳደሩ ሴቶቹም ወንዶቹም። እነ ቦንሳ እነ በዙ እነ ግርማ ታዋቂ በማራቶን በዙ 2 ከ4 አለ 2 ሰዓት ከ4 ደቂቃ ነው እንትን የሱ ሬኮርድ ፐርሰናል ቤስቱ አክቹዋሊ። ጎበዞች ናቸው። በጣም ጎበዝ አትሌቶች ይሮጣሉ። እነ ወገኔ እነ ታሪኩ እነ ወንዴ ጎበዞቻቸው። እነ ደንበሊ የምትባል ሴት ልጅ ጎበዝ ልጅ አለች። እሷ ትሮጣለች።
ዩኒቨርሲቲ ኦፍ ቶሮንቶ የሚገኘው ቫርሲቲ ስቴዲየም 299 ብሉር ስትሪት ዌስት ላይ ነው። ብሉ ሴንት ጆርጅ ነው። በነገራችን ላይ መኪና ፓርኪንግ በጣም ችግር ስለሆነ እዛ አካባቢ ሴንት ጆርጅ ሰብዌይ ስቴሽን ላይ ከመጣችሁ ከዛ 2 ደቂቃ ነው። ልክ እንደወጣችሁ ፊት ለፊት ስቴዲየሙ ይታያል። ሙዚቀኞች አሉ። መኪና አይመከርም ፓርኪንግ ኖ መኪና በጣም አለ፣ ግን ኤክስፔንሲቭ ነው። ሊሞላም ይችላል። በወርልድ ካፕ ምክንያት ቢዚ ነው ከተማው። በት ዋይ ውድ ዩ ዱ ዛት? እንደኔ በእግራችሁ ነው አይደል? በእግሬ ነው የሚሄደው እንደምታውቀው። ግን አትሊስት በሰብዌይ ፓርክ አድርገው ሴንት ጆርጅ ሰብዌይ ስቴሽን ላይ ከወረዳችሁ ፊት ለፊት ነው። ከሴንት ጆርጅ እንደወጣ በቃ ፊት ለፊት ስቴዲየሙ ይታያል። ነገ ከ12 ጀምሮ ነው። ከሰዓት በኋላ ሙዚቃም አለ። ዳግማዊት ፀሐዬና ብስራት ሱራፌል አሉ። ዲጄ ሲስኮ ቴዲ አንቺ ፍሬንድ እና ዮኒ አሉ። በነገራችን ላይ ዛሬ ምሽት ላይም እነ አብዱኪያር እና ሚካኤል በላይነህ ይጫወታሉ። 888 ያንግ ስትሪት ላይ ነው ኮንሰርት ሆል። አብዱኪያር እና ሚካኤል በላይነህ የምትወዷቸው ሰዎች ብቅ በሉ። ነገ በባዶ እግር እርምጃ አለ። 5000 ብቻ። ይህን እግር ኳስ ጨዋታ 6 ቲሞች አሉ። የኦቶዋ ቲም ኦልሬዲ ገብቷል። ቴክስት አድርገውልኛል። አሁን ከኪችነር ጎበዝ አለ ዴኒ። በነገራችን ላይ ቴዲ ዴኒ ኪችነር ጎበዝ አሰልጣኝ ነው። በጣም አሜዚንግ የሆነ ወጣቶችን የሚቀርጽ ቬሪ ዲስፕሊን የሆነ አባት ነው። በዚህ ሪኮግናይዝ ላደርገው ፈልጋለሁኝ። የእነሱ ቲሞች ይመጣሉ። 3 ቲሞች ከኪችነር፣ ከዚሁ ዋሊያ እና አቢሲኒያ አሉ። ቆንጆ ጊዜ እናሳልፋለን ማለት ነው። 299 ብሉር ስትሪት ዌስት። ወደ ፖለቲካው እንመለስ። እያጠቃለለ ነው። ባለፉት 8 ዓመታት የአብይ በጣም የገረመኝ ኳሊቲዎቹ እኚህ ናቸው ብለህ ጠቅሰህ ልታወጣቸው የምችላቸው ኳሊቲዎች አሉት? በጣም እንደ አብይ በነገራችን ላይ ብዙ ኳሊቲዎች አሉት። እንዳልኩ አልቲሜትሊ ሊደርሺፑ ላይ ፌል አድርጓል ነው እንጂ ፐርሰናሊ በጣም መታደንቅለት ኳሊቲዎች አሉት። መተጣጠፍ መቻሉ በጣም እንትን ነው፣ ጎበዝ ነው ሲተጣጠፍ። ኦኬ ለምሳሌ የቸርቹ ጉዳይ ላይ ካስታወስ 2023 የኦሮሚያ ሲኖዶስን መሰረታለን ሲሉ በጣም ቀውስ ተፈጠረ። ሰዎች ተገደሉ ምናምና ወጥቶ ሚኒስትሮቹን ሰብስቦ እንትን አለ። ማንም አንዳችሁ እንዳትገቡ። ምንድነው ትግራይ ሲመሰሩት የት ነበራችሁ? አሁን ዛሬ ኦሮሚያ መቱን ለምንድን ነው የማይሰበከው? ለምንድን ነው በኦሮሚያ ምናምን? በፍጹም ማንም አማልክታችሁ እንዳትገቡ ምናምን ብሎ የሆነ ቀን አነጋገሩ በጣም በቃ የንዴት ነበረ ካስታወስክ። ግን በ3ኛው ነው በ4ኛው ቀን ጳጳሳቱና አቡነ ሳዊሮስ ሌላ ቦታ ነበሩና የሆነ እርቅ መሰረተና ይዟቸው መጣና ይኸው የጠፉትን በጎች ይዣቸው መጥቻለሁ አይነት ነገር ምናምን አለና ቅልብስ ብሎ መልሶ እንትን አለ እና አቡነ ማቲያስ ጋር ይዟቸው መጣ፣ አስታረቀ። እኛው አይ ቲንክ አሜዚንግ የሆነ ኳሊቲ አለው በዚህ ረገድ ማለት ነው። የሆነ ነገር ገፍቶ ሲመጣ ቀየስ ሲልና በጣም አንዳንድ ጊዜ እንትኖቹን ያጋልጣቸዋል እንጂ የሆነ መግለጫ እነ ንጉሱ ጥላሁን ዳንኤል ክብረት ሊሆን ይችላል። በፍጹም ምንም የለም ምናምን እዚህ ጋር መግለጫ ይሰጡና ኔክስት ዴይ ደግሞ እሱ ራሱ ሌላ እንትን ይሰጣል። እንትንም ላይ ቦታውን መርጠኛ አሁን ጠበቃ ነኝ፣ ሎየር ነኝ፣ ግን ሐኪም አይደለሁም። እንዳልከው ኳስ ወዳለሁ፣ ኳስ ተጫዋች ግን ጎበዝ ኤክስፐርት አይደለሁም። ኳስ አቅርበህ ተንትን ብትለኝ አይ ካንት። ህግ ሰጥተህ ተንትን ካልከ የተነትን ይችላለሁ። ህግም ደግሞ የተወሰኑ ኤሪያዎች ላይ ሎየር ስለሆንኩ ሁሉንም የሜሪታይም ሎ ተንትን ብትለኝ አይ ካንት፣ ወይ ኢንተርናሽናል ሎ ተንትን ብትለኝ ሄጄ አንብቤ ሪሰርች አድርጌ ምናምን ሊሆን ይችላል። የእሱ እንዳልኩ ይሄን መምረጥ አለመቻሉ ነው ኤክስፐርቲዙን በጣም የሚችልበትን እንጂ ጎበዝ ነው። ነገሮችን ሲያብራራ የሚፈልገውን ነገር ሲያስረዳ ጎበዝ ነው። ተቃራኒ ሀሳብ መስማት አለመውደዱ ነው ችግሩ። አብይ ትልቁ ችግሩ የሆነ ነገር ቆንጆ ነው ብሎ ካመነ በቃ ሴት ለሌላ ሩም ለካውንተር አርጊመንት ቦታ አይሰጥም። ችግሩ ዛት ፕሮብሌም እንጂ ለምሳሌ እንትን የኮሪደር ልማት ወይንም የወንዝ ልማት ቆንጆ ነው ብሎ ሲያስረዳ በጣም ቆንጆ፣ ወይም አይቲ ለኢትዮጵያ በአይቲ ላይ ያስፈልገናል ምናምን ብለው ሲል ጎበዝ ነው፣ ቆንጆ ነው በጣም እና በደንብ ያስረዳል፣ አርቲክሌት ያደርጋል። ፕሮብሌም የሱ ችግሩ ተቃራኒ አይዲያ እንትን ሩም የለውም፣ አይፈቅድም። በቃ አንተ ጀስት እንደዛ ካረክ የሆነ ኤኒዌይስ የጠየከኝ ኳሊቲውን ነው። ይሄ ጎበዝ ነው። ኤንድ ዋት ኤልስ አይ ቲንክ አብዛኛው በመተጣጠፍ ነው የምገልጸው። ይሄ በጣም የሚፈልገውን ነገር ለማግኘት ተሽሎክልኮ በዛም በዚህም ብሎ እጅም እግርም ስሞ አይ ቲንክ የማድረግ ጥበብ ላይ ጎበዝ ነው። አይ ቲንክ ወደ አገር መመንዘር አልቻለም እና ልኩን ማወቅ አልቻለም። ባላንጣዎቹ ኤክስትሪም አንዳንድ ጊዜ አንደርስትሜት የሚያደርጉት መንገድ
ለራሴ ያስደነግጠኛል። አሲፍ አንድ ሲደመር አንድ እንኳን ማቅ ሰው ይመስላችኋል። እና ዘወይ ጠቅላይ ሚኒስትሩን የሚገመግሙበት መንገድ ከፍተኛ የሆነ ንቀት የተሞላበት ነው ብለህ ታስባለህ ወይስ በጀቱን ይዘዋል፣ ሴኪሪቲውን ይዘዋል፣ መከላከያን ይዘዋል፣ ማዘዝ ይችላል ደብዳቤ፣ ገንዘብ አለው። ገንዘብ ኢዝ ቬሪ ክሩሻል በጣም ለሁሉም ነገር። የተወሰነ ሪሌሽንሽፕም ስታብሊሽ አድርጓል እኮ አይደለም ከነ ቢን ዛይድ ጋር ሌሎችም ጋር አይ ቲንክ የተወሰነ በኋላ እየተነቃበት ሲመጣ ትንሽ ክሬዲቢሊቲ እያጣ ሲመጣ እኮ ነው እንጂ ኢኒሻሊ እኮ አብይ ነው ላይከብል ነው ማለት ስትቀርበው ሁኔታው አቀራረቡ የሆኑ አሮጌት ሴትዮ አቅፎ ሰላም ሲላቸው ህፃናትን ልጅ ምናምን ሲል ምናምን የሆነ በቃ ኦኬ ሃምብል ነው ዳውን ቱ እርዝ ነው ምናምን ብለው ብዙዎቻችን የተሸወድነው በዛ እኮ ነው። እና በኋላ ሁሉ ጊዜ አብይ ችግሩ ምንድን ነው? በእኔ አስተያየት ስልጣን ላይ ያደረሰው መንገድ አለ የተጠቀመበት ያንን ዘሴም ሜተድ ስትራቴጂ ስልጣን ከያዘም በኋላ በዛው መጓዝ ፈለገ። አይ ቲንክ መለወጥ አልቻለም። አጀስት ማድረግ ኢቮልቭ ማድረግ አልቻለም። ስልጣን ለመያዝ የሚደረግ ትግልና የህዋቶቹ ፌል ያደረጉበት እንትን እሱ አይደለም። ለምሳሌ ጻድቃን ገልጾታል አንዴ ጽሑፍ ሲጽፍ ገሪላ ዋርፌር ለትግሉ ጠቀመን ደርግን ለመጣል በጣም ግን ስልጣን ከያዝም በኋላ ዩኒፎርሙን ቀየርን እንጂ የሚል አንድ ቆንጆ ጽሑፍ አለው። ዩኒፎርሙን ለወጥ ነው እና ሲቪል ነናል በት ዊ ዌር ኖት ሲቪልስ አክቹዋሊ ስቲል የገሪላ ሜንታሊቲ የነበረን አላቸው። አይ ቲንክ የአብይ በእኔ አስተያየት ችግር ተቃዋሚዎቹ ስቲል ለሱ ጠቅሞታል፣ አሸንፏል፣ ተሳክቶለታል፣ ሆኖለታል። አይ ቲንክ እንዳልከው ጠላቶቹ፣ ባላጋራዎቹ፣ ባላንጣዎቹ መላቅ እንትኑ ሀሳቡ ዝም ብሎ የማይረባ ነው ብሎ ማለት አንድ ነገር ነው። ልትንቀው ትችላለህ በሀሳቡ ግን የሚረባ የሚሆን አይሁን ያ ሰውዬ ግን ፕራክቲካሊ በእጁ አለው ሁሉም ብድግ አድርጎ ስልክ ጠርቶ ወይ ሬዲዮ እንትን ብሎ ሄሊኮፕተር አስነስቶ ወይ አውሮፕላን አብሮ አስቀይሶ ማድረግ እንደሚችል ግን ይረስታል ማለት ነው። ወይ ድሮን አዞ እንደሚመታቸው ይዘነጉታል። አይ ቲንክ አይ አግሪ ዊዝ ዩ በዚህ ጉዳይ ላይ ከአንተ ጋር እስማማለሁ። ሁለት ጥያቄ ብቻ ነው የማስቀድመው። ተቃዋሚዎችን ፌርነስ ፋኖች ወደፊት ይጓዛሉ ብለህ ታስባለህ ወይስ ወደፊትም ወደ ኋላም መጓዝ አይችሉም ብለህ ነው የምታስበው? አይ ቲንክ ይጓዛሉ። አልቲሜትሊ እየተጓዙ ይሄዳሉ። ቢኮዝ እየቆየ ሲሄድ የውጭ ኃይሎችም እየገቡ ሲሄድ ልምድ ያላቸው ህወሓቶቹ ልምድ አላቸው፣ በጣም የረጅም ጊዜ ልምድ አላቸው። በተለይ እነ ሱዳን እነ ግብፅ ከታከሉበት፣ ኤርትራም ከታከለበት። ኤርትራ የምትንቀው አይደለም ሻዕቢያንም። አብይ ላይ የሚታየው ንቀት ሻዕቢያም ላይ ያደርጉታል። ኢሳያስ በጣም ከባድ ሰው ነው። ትሬኒንግ ከሰጣቸው ካደራጃቸው ሳም ካይንድ ኦፍ ኮንሰንሰስ ከተደረሰ ስለወደፊቱ ጉዳይ አይ ቲንክ ኢቮልቭ የሚያድጉ ይመስለኛል። አንዳንድ ማለፍ ያቃታቸው ይሄ አካባቢያዊነት ሸዋ፣ ጎጃም፣ ጎንደር አይነት እንትን አለ፣ ችግር አለ። ግን እሱን ኦቨርካም ማድረግ ከቻሉ አይ ቲንክ ወደፊት መቀጠል ምንም ምርጫም የላቸውም። የአብይ ሁኔታም የግድ እዛ ውስጥ እንዲገቡ የሚያደርጋቸው ይመስለኛል። በመጨረሻ ከመጣው አይቀር ይህን ሳልናገር መሄድ አልፈልግም የምትለው ነገር ካለ መድረኩ ያንተ ነው። የተነሱም ያልተነሱም ነገሮች ማንኛውም ነገር መናገር ይችላል። አንዱ እንትን ፕሮሞሽን ዩቱባችን ከኤልያስ አወቀ በጣም ጎበዝ ጋዜጠኛ አንባቢ ነው። ኤልያስ አወቀ በጣም ከሱ ጋር የመጽሐፍ ግምገማ ጀምረናል ዩቱብ ላይ። ልጅ ተክሌ ወይም ተክሌ ኦንላይን የሚል የዩቱብ ቻናል አለ። እሱን ሰብስክራይብ አድርጉልን። 1 ሺህ ሰዎች ይመለከታለኝ። 500 እንኳ ቢያደርጉልን ያድግልናል። እሱን ተከታተሉ። የመጽሐፍ ግምገማ በየጊዜው በሳምንት 2-3 ቀን ኢትዮጵያ የሚወጡ አዳዲስ መጽሐፍ የአባዱላ ገመዳ መጽሐፍ እየመጣልን ነው። የሌንጮ ወረር ሄደንበታል። ዳዊት ወልደ ጊዮርጊስ፣ ሌሎችም እንደዚሁ። እሱን ትከታተላላችሁ። እሱን ተከታተሉልን። ከዛ በተረፈ የምትችሉ አንብቡ። ማንበብ ያስፈልጋል። ሶሻል ሚዲያ ትንሽ የማንበብ እንትናችንን ቀንሶታል ቴዲ። ቢኮዝ ሶሻል ሚዲያ ቲክቶኩ፣ ዩቱብ ላይ አጫጭሮች እየመጡ ቀኑ ሙሉ ቪዲዮ ብቻ እያየን እንውላለን እና ማንበብ ኢት ኢዝ ቬሪ ኢምፖርታንት። የተለየ ሀሳብ ለመስማት መልመድ አለብን ቴዲ። እና ያንተን አፕሪሼት አደርጋለሁ። አልፎ አልፎ ስገባ አንተ ጋር የተለያዩ ሀሳቦች ስታስተናግድ እመለከታለሁ እና በጣም ማደንቅልህ ኳሊቲ እሱ ነው። ረጅም ሰዓት በትዕግስት በጣም አኖይንግ ነገሮችን ቢሆን አንዳንድ ጊዜ ዋጥ አድርገህ እሱን ማስተናገድ መቻልህ በጣም ኢምፓክት እሱን ነው። በኢትዮጵያ ደረጃ እኔ እንዲለመድ የምፈልገው ነገር በግል ላይፌም እሱን ነው። የተለየ
ሀሳብ በቃ አንድ አይነት በአንድ ቦይ መፍሰስ የለብንም እና የተለየ ሀሳብ መስማት አለብን ነው። አይ ቲንክ እሱ ዛት ኢዝ ቬሪ ኢምፖርታንት። በተለይ ለብልጽግናዎች እሱን ነው በጣም የሚያበሳጨው። የብልጽግና ጓደኞች አሉ እና ሁሌ የምጣላው ማለት ብልጽግና መደገፍ ኢትስ ኦኬ አይ ሪስፔክት አንድ ሰው ብልጽግና የሚደግፉ ጓደኞች አሉ እዚህም ቶሮንቶ። በሞመንት ግን ብልጽግናን ስተቸው ከፋኖ ጋር እኩል በቃ አንድ ላይ ነው በቃ አንተ ፋኖ ነህ። ኖ አይ ቲንክ ብልጽግናዎች ይሄን ማረም አለባቸው ቴዲ። ማለት መንግስትን ሲቪል በሆነ መንገድ ሰላማዊ በሆነ መንገድ የሚተቹ ሰዎች ሩም ያስፈልጋቸዋል። ላይክ ሞዴሬት የሆነ አስተሳሰብ ያለው ሰው አለ አይደለም። አይ ቲንክ በቃ there must be a room otherwise በቃ ፋኖና መንግስት ብቻ ከሆነ መሀል ላይ ከሌለ እኮ then ይገደዳሉ ማለት ነው። ሁላችንም ተገፍተን ወደዛ ውስጥ እንድንገባ ይደረጋል ማለት ነው። መስማት ከምንፈልገው ውጭ ወይም ከኛ ከምናራምደው ውጭ አይን ነገር የለ። በነገር ላይ ለእኔ ላይ ደረሰብኝ ነው። አሁን የሰላ ትችት የመንግስት ቅርበት ያላቸው ወይም ልሳን ናቸው የምትላቸው ለምሳሌ አሁን ስዩም ተሾመ ካነሳቸው አንድ አስደንጋጭ ነገሮች ስዩምን እንግዲህ በኢህአዴግ ጊዜ ታውቀዋለህ። በታሰበበት ሰዓት ፌስቡክ ላይ ስንጽፍ ስንጨውለት የነበረ ሰው የሀሳብ መኖር አለበት ብሎ ሲታገል የነበረ ሰውዬ አሁን ለምን እነ ልደቱን ለምን የተለያዩ ሀሳቦችን ለምን ጽንፈኞችን መድረክ ትሰጣለህ የሻለ እንትናም ብሎ እኔ ላይ እንትን ያለውን ነገር ስታይ የሀሳብ ልዩነት አለመኖርና እነሱን ብቻ ሰብስበው አንድ አይነት ሀሳብ ፊድ የመደረግ ነገርን የሚመርጣሉ። ብዙ ጊዜ ያለ አሁን የምክክር ኮሚሽን ሰዎች ላይ የተለያዩ ሀሳቦች መንሸራሸር አለባቸው ከተቋማቸው አይዲያ ማለት ኢትዮጵያ ተነሱ አይደለም ኮንትራዲክሽን አለ ቅራኔ አለ አይደለም ኢትዮጵያ በቃ የኢትዮጵያ ትልቁ እንትን ችግር እኮ ቅራኔ ነው። የሀሳብ ቅራኔ፣ የፖለቲካ አሳሰብ ቅራኔ፣ መኢሶን፣ ኢህአፓ፣ ደርግ የተገዳደሉበት ደም የተቃቡበት ነጭ ሽብር፣ ቀይ ሽብር ቅራኔ አይደለም። ህወሓት፣ ሻዕቢያ፣ ኤርትራ ቅኝ ተገዝታለች ሌላ ሀገር ነች ሆኖ የለም የኢትዮጵያ አካል ነች። ቅራኔዎች እነዚህን ቅራኔዎች ማዋሃድ እኮ ሚዲያው ላይ ራሱ ፋና ቲቪ ላይ እኮ የምትለው እኮ ይሄን መሆን ያለበት እኮ የፖለቲካ እንትን ላይ በአዘቦት ቀን እንኳን ግን በጣም እንትና አሁን ቴዲ እንዳይረዝም እንጂ አሁን ዮናታን ተስፋዬ ስዩም ካልክ አይቀር እኔ እንደውም ስዩም የጤናማ አይመስለኝም። ይቅርታ አድርግልኝና ትንሽ አይ ቲንክ ሳም ካይንድ ኦፍ ችግር ያለበት ይመስለኛል። አይ ዶንት ኖ ሳየውም በጣም ትክክል አይደለም እንጂ ያ ልጅ እኮ በጣም ሆርን አፌር ስዩም እኮ ይጽፍ የነበረው ካስታወስክ አምቦ ዩኒቨርሲቲ ያስተማረ ሆርን አፌር እንግዲህ ዳንኤል ብርሃነ ነው ወያኔዎች ናቸው። ስዩም በጣም ሊበራል ከመሆኑ የተነሳ ሆርን አፌር ስለሄዱ ይጽፍ ነበረ። ዳንኤል ብርሃንም ደግሞ ስቲል ተቃዋሚ ቢሆንም ያቀርበው ነበር። በት ሶናው ሌላ ሰው ነው። በት እንትና ዮናታን ተስፋዬ ታስሮ ቶርቸር ተደርጎ ጮለት ሰማያዊ ሆኖ ሰልፍ መፈክር ወጥቶ ምን ብሎ ናው ደንበኛ ጋዜጠኞችን የሚያፍን ከሃይማኖት ጋር ሆኖ አሁን ሪሰንትሊ የተባረረችው የፈረንሳይት ጋዜጠኛ በጣም የሚገርም ነው። በቃ ጀስት መጀመሪያ ላይ ቆይ ትግራይ ሄደሻል ምልስ ሄድሽ ሰስፔንድ አደረጉ ምናምን ሐሙስ ዓርብ ላይ ሰኞ ጠርተው ይነዋት እንደሆነ ነው። ሰስፔንሽን አይደለም ጀስት ዩ መስት ሊቭ አክቹዋሊ ኢሚግሬሽን ላቋት ጀስት ጌት አውት ኦፍ ይላሏት። ኤንድ ኢቭን ፐርሰናሊ የስዩም የእንትና የዮናታንማ ፐርሰናል ስቶሪዎች ይሰማሉ አንዳንድ ጊዜ። እኔ እናንተ ማለት ነው እና ጓደኞች ነን እዚህ አንድ ከተማ አብረን እንበላለን እንጠጣለን። እኔ ብልጽግና በሆን አስበው ቴዲ ከአንተ ጋር ስቲል ዊ አር ፍሬንድስ እኮ በቃ ብልጽግና ላይ ግን ዊ አር ፍሬንድስ እና ዴራ አንዳንድ ኖሮች አሉ ቴዲ ባገኝ ቴዲ እንግዲህ እንዳታዘቢ ትንሽ የድርጅት ጉዳይ ስለሆነ ያው ሀርሸውን ብሻለሁ በዚህ ጋር ቀስበኝ ምናምን ትባባላለህ እኮ አራዳነት እንደዛ አይደለም እንዴ? በዲስ ጋይ ስሰማ በጣም ኢቭን ፐርሰናሊ ቤታቸውን ያሳዩትን የጋበዙትን ያበሉትን ያጠጡትን ሰዎች ሁሉ ደወይ ሚስትሪትድ ደም በጣም ኤምባራስ ማለት ግራ የሚያጋባ ነው። ከዚህ መራቅ አለባቸው እኮ የምትላቸው ግለሰቦች የህብረተሰብ ክፍሎች በተለይ የሀሳብ ልዩነት በማንሸራሸራቸው ቶርች የተደረጉ የተሰቃዩ የታሰሩ የተገረፉ ከዛ ወጥተው ይሄን ነበር እኮ ማቀንቀን የነበረባቸው የሀሳብ ነፃነት እንዲኖር። አሁን ከስልጣን ላይ ካሉ ሰዎች በላይ ደግሞ ሆነው ለምን እኛ ከምንናገረው በላይ ሀሳብ ለምን ተንሸራሸረ የሚል እሳቤ እንትን ሲሉ አንዳንድ ጊዜ እኔ ፐርፐዝሊ የመንግስት ደጋፊዎች የራሳቸው ሚዲያ ያላቸው ይነዋት ፋና መናገር ይችላል፣ የፈለገበት መናገር ይችላል። እዚህ እድል ያላገኙ አሉ። አሁን ለምሳሌ እድል አልሰጧቸው ማለት ተቃዋሚዎች እንደዚህ አይነት መድረኮችን እነሱም መጠቀም የለባቸውም የሚል እሳቤ ላይ ደርስና ኦኬ በጊዜ ሂደት ደግሞ ሊማሩ ይችሉ ምናምን ትላለህ። ግን የመከራው ገፈት ቀማሽ የሆኑ ሰዎች ይሄን ያስተካክላሉ ተብሎ የሚታሰብበት ቦታ ላይ ሲቀመጡ አፋኝ መሆናቸው እኔ እንዴት እንደሆነ አይገባኝም። በጣም ራሴን እጠራጠራለሁ። እንዳልኩ የዮናታን አይነት ሰውን ሳይ በቃ ኢሚዲየትሊ ራሴን ነው የምጠራጠረው።
እኔ ልሆን እችል ነበረ። እውነቴን ነው የምልህ ራሴን እጠራጠራለሁኝ እና አካባቢ ኦፊሴ ስራ ቦታ ላይ አለቃ አይደለሁኝ ራሴን ማየት ቼክ ማድረግ ጀምራለሁ። ሜይ ቢ ከስራ ባልደረቦቼ ጋርም እንደዚህ ሊሆን ይችላለሁ እኔ ራሴ ወይ ኮሚኒቲ ውስጥ ወይ ትንንሽ አሁን ይሄ የመሰረትነው ፌዴሬሽን ምናምን ውስጥ መጠንቀቅ ጀምራለሁ። በቃ ሜይ ቢ ዮናታን በዚህ በተሰጠ በመንግስት ደረጃ ከተለወጠ ሜይ ቢ ስልጣን ኤኒበዲ ሊለውጥ ይችላል። ዮናታን በተአምር በዚህ ደረጃ አልጠብቀውም ነበር እና ዋና ሪቮክ አድራጊ በቃ የዚህ ሚዲያ የሆነች ነገር በጻፈ ቁጥር ጠርቶ አስተባበል ኢሚዲየትሊ እንደዚህ ያደርግ ሰስፔክት ተደርጋል። ደወይ ኢቨን ሂዳዚት እኮ ደግሞ እንትን አይደለም ቴዲ። አሁን እኔ የምለው መሰለ ብዙ ጊዜ አሁን ብልጽግና በሆን ዴር አር ዋይዘር ዌይስ እንትን ማድረግ የምትችልባቸው ጋይስ። የሆነ ወያኔዎቹ ጎበዞች ናቸው። ወያኔዎቹ ካስታወስክ የሆነ የእንትን ሴምብላንስ የፍትህ ያለ ያስመስላሉ፣ ይጠራሉ፣ ፍርድ ቤት ያቀርባሉ፣ ዳኛ አለ፣ እረኛ የለንበትም፣ ታዛቢዎች ይመጣሉ ከውጭ ምናምን ነገር ያስመስላሉ እኮ። እነዚህኞቹ እኮ ኢቨን የፕሮሰስ እንትን አይመስልም ማለት ነው። ህጉ ላይ ማስጠንቂያ ይሰጣል። ከማስጠንቂያ እንትን በኋላ እንደዚህ ይደረጋል፣ ሰስፔንድ ይደረጋል፣ ከሰስፔንሽን በኋላ ይታገዳል የሚለው እነሱ ኢሚዲየትሊ እኮ ነው። ማስጠንቂያ የለ ሰስፔንሽን የለ ኢሚዲየትሊ ዘራው ሪቮክ ያደርጋሉ። ለምሳሌ ማለት በቃ እንትን ማስመሰልም የለም ማለት ነው። ስቴት ኦፍ ኤመርጀንሲ ውስጥ ሆነን ይሄ ቢደረግ ኦኬ። በሰላም ቀን ሲቪሊያን አድሚኒስትሬሽን አለ፣ ሰላም ነው፣ ስቴብል ነው፣ ምንም ችግር የለም ባሉበት ቀን ነው። ኤኖይስ ቴዲ ብዙ አስቀደርከኝ ዛሬ። ተክሌያችን ነገ እንገናኛለን። ከቶሮንቶ ያላችሁ እዛ ነቅነቅ ማለት አለባችሁ ከነ ተክሌ ጋር። ተክሌ ዓመቱን ሙሉ ስፖርት የሰሩ ሰዎች ናቸው። እዛ መፈታተሽ አለባችሁ። እኔ እመጣለሁ ለመዘገብ። ሰላም እንባባላለን፣ እናወራለን። ያለውን ድባብ ደግሞ ተመልሰን ደግሞ እዚህ መተን እናወራለን። ተክሌ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እንገናኛለን። አይ ቲንክ በሳምንት 30-40 ደቂቃ ይሄን ነገር ማድረግ አለብን ቴዲ። የሚዲያ ዳሰሳ ማድረግ አለብን። አይ ቲንክ የግድ ነው። አንድ ፕሮግራም ግድ ነው። ቴንክ ዩ ቴዲ፣ አመሰግናለሁ። እንዲሁም ሁላችሁም ስለተከታተላችሁን በትዕግስት እጅግ በጣም አመሰግናለሁኝ። መልካም ዊኬንድ ይሆንላችሁ በያላችሁበት።